በአረብኛ ከሊማና ከላም ልዩነታቸው ምንድነው? ከሊማ ማለት አንድ ነጠላ የሆነ ቃል ማለት ነው። ለምሳሌ ዘይድ፣ ሙሐመድ፣ ከተበ፣ ጃአ፣ ሁወ፣ ሂየ እና የመሳሰሉት ማለት ነው። ከላም ማለት ደግሞ የከሊማዎች ወይም የቃላት ስብስብ ሆኖ የተሟላ ሐሳብ የሚሰጥ አረፍተ ነገር ማለት ነው። ለምሳሌ ጃአ ሙሐመድ፣ ከተበ ዘይዱን አልኪታብ። እዚህ ላይ እንዳስተዋል ነው እነዚህ አረፍተ ነገሮች አንደኛ ከሁለትና ከዛ በላይ ከሆኑ ቃላት የተቀናጁ ናቸው። ሁለተኛ ለሚያዳምጠው ሰው የተሟላ ሐሳብ የሚሰጡ ናቸው። ማለትም ጃአ ብለን ዝም ብንል የተሟላ ሐሳብ አይሰጥም። ሙሐመድ ብለን ዝም ብንል የተሟላ ሐሳብ አይሰጥም። ይልቁንስ ጃአ ሙሐመድ ስንል የተሟላ ሐሳብ ይሰጣል። ስለዚህ ከሊማ ማለት አንድ ነጠላ ቃል ማለት ሲሆን ከላም ማለት ደግሞ የተሟላ ሐሳብ የሚሰጥ የቃላቶች ቅንጅት ወይም አረፍተ ነገር ማለት ነው። ለአጫጭር የአረበኛ ቲፖች ፎሎ ማድረግ እንዳይረሳ።